እመቤታችን ትመጣላችኋለች ትምጣላችሁ ከነ ልጇ በቤታችን ትንገስ የሚያስጨንቃችሁን ከናንተ እግዚአብሔር ያርቅላችሁ በወርቅ ልብሷም ተሸፈናችሁ በብርሃን መስቀሏም ተባርካችሁ የልባችሁን ሐሳብ ተፈጸመላችሁ እግዚአብሔር ስለሷ ብሎ ይማረን ጽኒት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን ልጅሽ ወዳጅሽ ድንግል ሆይ ለምኝልን አሜን በዝቋላ ደብረ ከዋክብት አታሳጣን የጸሎት አባት ሲመድኑ ሞታል እነሱ በደማቸው ጻፉ ለንጉሱ እንናፍቃለን ልንመጣ ወዳንተ በሃይማኖት ኖረን መስከረን ስላንተ እንደሚታረድ በግ እየቆጠቱን ያንተ ስለሆንን ወስደው ገደሉን ማን አባቱ ነው ቤተክርስቲያኔን የነካው እኔ ለተዋህዶ ደሜን ሰጣል ኑ አሜን አቦቀኑን የተመቻ አድርግልን አሜን 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 እናንተ ቤተ መቅደሱን እኮ አቃጠሉት ምዕመኑን ፈጁት ቆይ እናንተ ያለችሁ ቤተ መቅደስ ይፍረስ ወጣቶች ይሙቱ ማን አባቱ ነው ቤተክርስቲያኔን የነካው እኔ ለተዋህዶ ደሜን ሰጣል ኑ ሄዳ ደዛ መጀመሪያ ልብን ስጣት ቤተክርስቲያን በክርስቶስ ደም መፍሰስ ላትወርቅ አንዴ ጸንታ ቆማለች እየፈረሰ ያለው መቅደስ ይሄ ነው ቤተ መቅደሱን ያቃጠለው ይሄ ሲጃራ ነው ምዕመናን እየገደለብን ያለው ይሄ ጫት ነው ያኔ እኮ ክርስቶስ ቤተ መቅደሱን በ3 ቀን አፍርሼ ሰራዋለሁ ሲል አይሁድ የቆለሉትን ድንጋይ መስሏቸው ነበር እሱ ግን ያወራው ስለ ሰው ልጅ ነበር አሁንም ንቁ ቤተክርስቲያንን መጠበቅ ማለት ሰይፍና ጦር ማንገብ ሳይሆን ለእግዚአብሔር ወጣትነትን መስጠት ማገልገል ቤተ መቅደሱን መስራት ማለት ነው እናንተ ለእግዚአብሔር ምን ሰጣችሁት በሉ ነገሩኛ ይቅርታ እኛም እኮ ወደን አይደል ከዚህ በኋላ በሁሉም ነገር አለ ጎበዞች ሱሳችሁን ትታችሁ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ አበመነኮሳትን ፈለግ ተከተሉ ይህ ባይሆንላችሁ ደግሞ በዚህ አድራሻ ያላችሁን በማገዝ ገዳሙን ወደ ነገ አሻግሩ ይሄ ደግሞ ከሙታንሳ ያመጣው ጸበል ነው እንኩ እግዚአብሔር ከእናንተ ጋር ይሁን ቻው